እኔ እኮ ይሄ ነገር ነው የሚያስፈራኝ። ያ ያልኩ ነገር ቀኑ እየደረሰ ነው። ለማንኛውም በደንብ ዝግጁ ሁን። በደንብ ከባድ ፍልሚያ ይኖርብናል። ዮባ ስፖርት ጀምረሃል መሰለኝ፣ ታስታውቃለህ። ደንደን እያልክ ነው። በደንብ ዝግጁ ሁን። ለማንኛውም ለማውራት አልተመቸውም። አይ ቲንክ ኧረ ማልጉደኒ አለ ያገሬ ሰው። ይሁን ብቻ ጽሁፍ ላይ አልተቻልክም አንተ ሰውዬ። እሺ ኦኬ እሺ አቤላ ከእንደገና ና ላስገባ። ዘለኩሉ ገብረ በረከት። እሺ የኔ ተወዳጆች እንዴት አላችሁ? በደንብ ኮፒ ሊንክ አድርጉ። አሁን ገና መግባታችን ነው። አሁን ገና መጀመራችን ነው። እንግዲህ እስካለን ደቂቃ ድረስ እንቆያለን። አቤላ ኢንቫይት ሳረግ እያስቸገረ ስለሆነ ከላይቭ ውጣና ከእንደገና ገስ ላከልኝ። ገሱን ስለከፈትኩት ከላይቭ ውጣና አሁን ላይ ከላይቭ ውጣና አንድ ቁጥር ጽፈልኝ እኮ ኢንቫይት እያደረኩ እምቢ አለ። ከላይቭ ውጣና ከእንደገና ግባ። ከዛ በኋላ አስገባለሁ። እሺ እዚህ ውስጥ ያላችሁቶች ወንድሞች እንዴት አላችሁ? በድጋሚ እንግዲህ ዛሬ ከመሸ ተገናኝተናል። በአንዳንድ ጉዳዮች ላይ እንግዲህ ቢዘገይም ሀሳብ አስተያየት በዛውም ለመስጠት ጭምር ነው ብቅ ያልኩት። አረ ማዘሯ ይላል። አረ ማዘሯ ጊፍተሮን ይሻል። ምን ነው ታዲያ ለዮባስ እያዳላሽ እያየሽ ነው? እሺ እናቴ ነች በነገራችን ላይ ጊፍት የሰጠችኝ በዚህ አጋጣሚ። እሺ ቅድም እንዳልኩት የኔ ተወዳጆች ኔትወርክ ስለያዘኝ ለማስገባት ትንሽ ተቸገሬ ነው። የሮሃ ዲኮር እና ኢቨንት ኦርጋናይዘር እንደ እግዚአብሔር መልካም ፈቃድ ለእኔ ለወንድማችሁ የትልቅ ቻሌንጅ ሰጥቶኛል። ያ ቻሌንጅ ደግሞ ምንድን ነው? አካውንቱን ፎሎ አድርገን 700 ሺህ ካስገባ ነው እንደ እግዚአብሔር መልካም ፈቃድ ለእኔ ለወንድማችሁ የ1 ሚሊዮን ብር ቻሌንጅ አስቀምጦልኛል። ያው እንግዲህ ካሳካ ነው የእኛ እናደርገዋለን ማለት ነው። ሌላው ቅድም እንዳልኩት ስፔሻሊ ለዘማሪት ዮርዳኖስ እህታችን በቻልነው አቅም ሁላችንም ልንረባረብ ይገባል እና ኦርቶዶክሳዊ የሆናችሁ እህቶች ወንድሞች ምርታችሁን፣ ስራችሁን፣ ንግዳችሁን ማስተዋወቅ የምትፈልጉ ኮንታክት አድርጉን። ሶሻል ሚዲያችሁንም እንግዲህ በቻልነው አቅም ፎሎ እናስደርጋለን፣ ቻሌንጅ እናስደርጋለን። ስራ ምርታችሁን፣ ንግዳችሁን እናስተዋውቃለን። ነገር ግን ያው እህታችንም ደግሞ እንድታግዙ እንፈልጋለን ማለት ነው። በተቃራኒው ሌላ ቦታ ለማስታወቂያ የምትከፍሏቸውን ገንዘቦች በአጠቃላይ ለእህታችን ዘማሪት ዮርዳኖስ እንድትሰጡልን እንፈልጋለን እና በዛ መልኩ ከኛ ጋር ማውራት የምትፈልጉቶች ወንድሞች ካላችሁ ኮንታክት አድርጉ። ዛሬ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ዘርፌ ለወጣችሁቶች ወንድሞች እንደው እናንተን ለማውራት ነው ዛሬ ላይቭም የከፈትኩት አከፋፈቴም ጭምር። እህታችን ዘርፌ እንግዲህ በጣም ከብዙ ዓመታት በኋላ ያደረገችውን ኢንተርቪው ብዙዎቻችሁ ተመልክታችሁታል እና እንኳንም ኢንተርቪው ያደረገች እንድንል ያደረገን አንዳንድ ጊዜ ሰዎች በሚናገሩት ንግግር እውቀታቸውን ትለኩበታላችሁ፣ አስተሳሰባቸውን፣ አመለካከታቸውን ትለኩበታላችሁ። የኔ ተወዳጆች ረዥም ዘመን ልክ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ እንደሆነ አድርገው ሲያወሩ የነበረ
ያዙ ይልቀቁኝ ሲሉ የነበሩ በረዥም ዓመት ያው ስማቸው ሌሎቹን ስለምታውቋቸው መጥራት አያስፈልገንም፣ ግን ረዥም ዓመት እንዲያው በዚህ ሀሳብ ሲያፏጩበት የነበሩ አካላቱም ብዙዎቻችሁ ታውቋቻላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት እንዳለ አድርገው እንደው ድንግል ማርያምን፣ ሌሎችን ቅዱሳን መላእክት፣ ጻድቃን፣ ሰማዕታት ከስላሴ ጋር ደብለን የምናመልክ ለፍጡር የምንገዛ ጣዖትን ወርሺፕ የምናረግ አድርገው ለመሳል ረዥም ዓመት ያዙ ይልቀቁኝ ሲሉ የነበሩ ሰዎች ብዙዎቻችሁ ታስታውሳላችሁ። እግዚአብሔር ይመስገን ዛሬም ሲጠየቁ ግን የሚመልሱት መልስ ያኔ ድሮ ሰዎችን ያታለሉበትን አይነት ምላሾች ነው ሲናገር የሰማ ነው። ያው ግማሽ በግማሽ ስራ ምንድን ነው የሚባለው ቅሎልናል። ለእኛ ትልቅ ስራን ማቅለል ነው የሆነው የእሷ ኢንተርቪው። እና በዚህ አጋጣሚ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልክ እንደዚህ ቤተክርስቲያን ትምህርት ሳታውቁ የወጣችሁ ቶች ወንድሞች በዚህ አጋጣሚ የፍቅር ጥሪ እናቀርብላችሁ። እባካችሁን ኦርቶዶክስ ቤተክርስቲያን ጫት ቃሙ ብላ ሳታስተምር ጫት ስለምቅም ነው ፕሮቴስታንት የሆንኩት፣ ሲጋራ ስለማጨስ ነው ፕሮቴስታንት የሆንኩት ብላችሁ ተሸውዳችሁ ወደ ጨለማ የወደቃችሁ ቶች ወንድሞች ከእንደገና ወደ እናታችሁ ቅድስት ቤተክርስቲያን ተመለሱ። በቻላችሁት አቅም የቅድስት ቤተክርስቲያናችሁን አስተምሮ እወቁ፣ ተረዱ። ኦርቶዶክስ ቤተክርስቲያን ኢየሱስን አታመልክም ሲባል በወሬ ሰምታችሁ ከቤተክርስቲያን የወጣችሁ ቶች ወንድሞች ኑ ቅረቡና እውነተኛውን ጌታ እውነተኛውን አምላክ ክርስቶስ ኢየሱስን የምታመልከውን ይህችን ቅድስት ቤተክርስቲያንን ኑና እወቋት፣ ተረዷት፣ ዲስከቨር አድርጓት፣ ከእንደገና እወቋት፣ መርምሯት። ሌላው በዚህ አጋጣሚ ለእህታችን ዘርፌ እንደው አንድ በፍቅር የምናቀርብላት ጥሪ ያለ እንደው ትከሻ ለትከሻ ለመለካካትም አይደለም፣ እንደው የእርሷን አላዋቂነት ለማሳየትም አይደለም። በእርግጥ በፈቃዷ ያደረገችው ኢንተርቪው አላዋቂነቷን በደንብ 100% ስላሳየልን ከዚህ የበለጠ ሌላ አይነት ማስረጃዎችን አንፈልግም። ነገር ግን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ የምታምኚ ከሆነ እህታችን ዘርፌ በክርስቶስ በፍቅር የተሞላ ጥሪያችን እናቀርብልሻለን። አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ፣ በተመቸሽ አይነት ፕላትፎርም ላይ ተቀምጠን ማውራት እንችላለን። ተቀምጠን ማውራት እንችላለን። እናንተ ኮፒ ሊንክ አላደረጋችሁልኝ ይቆራረጣል። ፕሊስ ባካችሁ ኮፒ ሊንክ አድርጉልኝ። ይኸውላችሁ ታች ያለችውን የቀስ ምልክት የተጫናችሁ ሁላችሁም በደንብ ኮፒ ሊንክ አድርጉት። ካልሆነ ግን አካውንቴ ሪፖርት እንደተደረገበት ታውቃላችሁ። ፕሊስ ባካችሁ በደንብ ኮፒ ሊንክ አድርጉ። እሺ ኦኬ። እህታችን ዘርፌ በክርስቶስ ፍቅር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለሽ አሁንም የምታምኝ ከሆነ አንቺ በተመቸሽ ፕላትፎርም፣ አንቺ በተመቸሽ ሰዓት፣ አንቺ በተመቸሽ ጊዜ ብቻ ቅረቢ ወደኛ እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ብለሽ ከኛ ጋር መተሽ እንድታወሪ እንፈልጋለን። እንድታወሪ ነው ያልንሽ። በክርስቶስ ፍቅር መተሽ መጽሐፍ ቅዱሳዊ መሰረት ኖሮሽ መጽሐፍ ቅዱስን መሰረት አድርገሽ እነኚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ስለሆኑ ነው እኔ ፕሮቴስታንት የሆንኩት የሚለውን ምላሽሽን እንፈልጋለን እና ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። እህታችን ዘርፌ ምናልባት ከክርስቶስ ከኮበለልሽ ቆይቶ ሊሆን ይችላል። ነገር ግን ክርስቶስ ልጆቹን ናፋቂ አምላክ ነው፣ ልጆቹን ናፋቂ አባት ነው። ዛሬም አንቺ እርሱን ትተሽ በሄድሽበት አውደ ምሕረት ላይ በሄድሽበት ሰንበት ትምህርት ቤት ላይ ቁጭ ብሎ ይጠብቅሻል። የቤተ ክርስቲያን በሮች ሁልጊዜ ክፍት ናቸው ለልጆቿ። ምክንያቱም ቤተ ክርስቲያን ክርስቶስ ራስ የሆናት የኛ የክርስቲያኖች እናት ናት እና እናትሽ ቤተ ክርስቲያን ምናልባት እንደ ሰዎች እንደ አንጀቷ ጭክን ብሎ አንቺን ልትረሳት ትችልም። አንቺን ዛሬም ትፈልጋለች ማለት ግን አንቺን ትለማመጣለች ማለት አይደለም። እና ዛሬም ድረስ የቤተክርስቲያን በሮች ለአንቺ የተከፈቱ መሆናቸውን አስበሽ አስተውለሽ በቻልሽው አቅም መተሽ ከኛ ጋር በመጽሐፍ ቅዱስ የማስረጃ በምንድን ያልነው በመጽሐፍ ቅዱስ የማስረጃ
ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ ከኛ ጋር እንድታወሪ በክርስቶስ ፍቅር እንጋብዛለን። በዚህ አጋጣሚ አንቺ የምታነሻቸው ሀሳቦች ምናልባት ለሌሎችም ፕሮቴስታንቶች ወንድሞች ያጠነክራቸው ይሆናል፣ ወይም ደግሞ እንደ እግዚአብሔር መልካም ፈቃድ እኛ የምንሰጣቸው ምላሾችም ደግሞ ተመልክተው ወደ እውነተኛው መንገድ ለመመለስ ምክንያት ይሆናቸዋል። እና እህታችን ዘርፌ ተስፋ አደርጋለሁ እኔ ታናሽ ወንድምሽን ፈለገ አትናቴዎስ እንደው መልእክቴን ሰምተሽ እንደው በክርስቶስ ፍቅር የተሞላ ጥሬን አድምጠሽ አንድ ቀን ሰዓት ቀጠሮ ይዘን በቻልነው አቅም መጽሐፍ ቅዱስን መሰረት አድርገን ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው የሚሉትን ሀሳቦች መተሽ ከኛ ጋር እንደምትወሪ ተስፋ አደርጋለሁ። እኔ ብቻ አይደለሁም፣ ሌሎችም ወንድሞች ይጠብቁሻል። እዚህ ሶሻል ሚዲያ ላይ የምናገለግል ወንድሞች ለአንቺ ታናናሽ ሆነን በእድሜ ለአንቺ ታናናሽ ሆነን እዚህ ሶሻል ሚዲያ ላይ ያሉ ወንድሞች ይጠብቁሻል እና ከቻልሽ ፕሊስ መተሽ ብናወራ ደስ ይለናል። ፖዘቲቭ ሆኜ ነው ይህን ጥሪ ማቀርብልሽ። ያው አንቺን ለማስጨነቅ እንደው አንቺ ላይ የሆነ ስተት ለመፈለግ አይደለም። ቀደም እንዳልነው ሊሰመርበት ይገባል። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ እውነት ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ በየትኛውም ሰዓት ላይ ላይቭ ለመግባት እንችላለን። የግል ጉዳይ እንኳን ቢኖረን ፈለገ አትናቴዎስ ባይመቸው ሌላ ወንድሞቹን አስቸግሮ ሌላ ቤትም ተከፍቶ ቢሆን አንቺ የሚመችሽ ሰዓት ላይ ላይቭ ተከፍቶ መተሽ መጽሐፍ ቅዱስን መሰረት አድርገሽ እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው እንድትይ እንፈልጋለን። ቅድም እንዳልኩት ዛሬም እናትሽ ቤተክርስቲያን በሮቿ ክፍት ናቸው፣ ለአንቺ ብቻ ሳይሆን ልክ እንዳንቺ ለጠፉቶች ወንድሞች ማለት ነው። እና ፕሊስ ይሄንን ድልሽን እንደማታበላሹ አምናለሁ። ይሄ በነገራችን ላይ ትልቅ ማረጋገጫ ነው። በዚህ አጋጣሚ ይሄንን ቻሌንጅ እንደውም ሞር ሰፖርት ማድረግ ያለባቸው ሌሎችን ፕሮቴስታንት የሆኑ እህቶች ወንድሞቻችን ናቸው። ለምንድን? ምክንያቱም ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጭ ነው ብላ ስለሆነ ወደ ፕሮቴስታንቲዝም የሄደችው። አዎ ይሄን አጋጣሚ ተጠቅመሽ ልታሳይ ይገባል ብለው እነሱ ራሳቸው ገፍቶም ደግሞ ሊያመጧት ይገባል። አይሆፕ ተስፋ አደርጋለሁ እህታችን ዘርፌ በመጽሐፍ ቅዱስ ዙሪያ ማለት ነው መጽሐፍ ቅዱስን መሰረት አድርገን የኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን በአጠቃላይ ዘርዝረን አውጥተን እውነት ትምህርቶቿ ከመጽሐፍ ቅዱስ ውጭ ናቸው ወይንስ መጽሐፍ ቅዱስ መሰረት አላቸው የሚሉትን ሐሳቦች በአጠቃላይ ቀርበን እንደምናወራ ተስፋ አደርጋለሁ። እህታችን ዘርፌ በዚህ አጋጣሚ በክርስቶስ ፍቅር እጅግ በጣም ነው የምንወድሽ። ያልተገባ ስም ለእናታችን ቤተክርስቲያን ብትሰጪም ልክ ቤተክርስቲያን ኢየሱስ ስለሚለው ስም ጠላት እንደሆነች አደርገሽ ያልተገባ ስም ለእናታችን ቤተክርስቲያን ብትሰጫትም ለእኛም ለአማኞቹ ልክ የክርስቶስ ኢየሱስ ጠላቶች እንደሆነን አድርገን እንደው ያልተገባ ስያሜ ብትሰጪንም እንኳ ነገር ግን የምናመልከው የምንሰግድለት የምንገዛለት እውነተኛው ጌታ ክርስቶስ ኢየሱስ ለእኛ ብቻ ሳይሆን ለአንቺም ለሌሎችም ፕሮቴስታንት እህቶች ወንድሞች ልክ አንቺን መሰል ለሆኑ ፕሮቴስታንት እህቶች ወንድሞች ስለሆነ በመስቀል ተሰቅሎ ዋጋ የከፈለው እርሱ አንቺን እንደሚወደው ሁሉ እኛም አንቺን የመውደድ ግዴታ ስላለብን በክርስቶስ ፍቅር እንወድሻለን። አሁን ዘመኑ ተለውጧል፣ ዘመኑ ተሸጋግሯል። ይሄ ገሌን አብሽቄ ገሌን አናድጄ ገሌን እንዲያርጌ እንደውን ነገሌን አስደስቼ አገልግሎት እቀጥላለሁ የሚባል ነገር የለም። ነገሩ ለዚህ አይነት ሁኔታ አመቺ አይደለም። እኛ በክርስቶስ ፍቅር እንወድሻለን። ይሄንን የፍቅር ጥሪያችንን ደግሞ አድምጠሽ አንቺ በተመቸሽ ሰዓት አንቺ በተመቸሽ ቀን ይሄንን ግን አክሴፕት የምታደርጊው እውነት ካለሽ ብቻ ነው። ታችን ዘርፍ ይሄ ይሰመርበት። እሺ የኔ ተወዳጆች እውነት ካለሽ ብቻ። አዎ እውነት አለኝ እኔ መጽሐፍ ቅዱስን አንብቤ የኦርቶዶክስ ቤተክርስቲያን ትምህርት ከመጽሐፍ ቅዱስ ውጭ እንደሆነ አውቄ ተረድቼ እውነት ኖሮኝ ነው ያንን መንገድ ምርጫ ያደረግኩት ብለሽ የምታምኚ ከሆነ ታችን ዘርፍ እውነት ካለሽ ብቻ ይሄንን የፍቅር ጥሪ አክሴፕት አድርጊ። ከዛ በኋላ በፍቅር እኛ ጋር ነይ። በደንብ በቻልነው አቅም ጥሩ የሆነ ሐሳቦችን እያነሳን እናወራለን። ጌታ ይርዳን። እህታችን ዘርፌ ይህንን ሐሳብ አክሴፕት እንደምታደርጊው ተስፋ አደርጋለሁ። ሌላ እዚሁ ላይቭ ላይ ያላችሁ ለእናንተ እድል ልስጥ። እስከዛ ያው ዘርፌን እየጠበቅን ለእናንተ ደግሞ እድል ሳንሰጥ አንቀርም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብላችሁ የምታምኑቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር ጻፉልኝ ፕሊስ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው
ምን ዘርፌ ብቻ እኛም ቤተ ክርስቲያኒቱን አይተናት ተመልክተናት መጽሐፍ ቅዱስን አንብበን ትምህርቱ ተረት ተረት ስለሆነ ነው ከኦርቶዶክስ ቤተክርስቲያን የወጣ ነው የምትሉቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ አስገባችኋለሁ እናንተ። ኦኬ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ብቻ ነው አንዳንድ ቁጥር ጻፉልኝ ያልኩት። እሺ ታችሁ ነው ለእህት ለወንድሞቻችን እድል እንስጥ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑቶች ወንድሞች ካላችሁ ፕሊዝ ኑ፣ እንጠብቃችኋለን። ኑ ቀርባችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው በሉ። ሁላችሁም ቶሎ ቶሎ በሉ። እስከዛ ድረስ እዚህ ውስጥ ያላችሁ ቶች ወንድሞች ሮሃብ ዲኮር እና ዌዲንግ ፕላነር ፎሎ ያላደረጋችሁ ፎሎ አድርጉ። እሺ ኢንቫይት አድርጌያለሁ። ኑ ግቡ ፕሊዝ፣ ኑ ግቡ። ሁላችሁም እንዳይቆራረጥ አደራ። እታች የቀስ ምልክቱን እየነካችሁ ኮፒ ሊንክ አድርጉልኝ። እሺ የኔ ተወዳጆች በደንብ ኮፒ ሊንክ አድርጉልኝ። እሺ ፎከስ ኦን ጂሰስ የሚል አካውንት ይሰማል? ይሰማል። ሰላም ወንድሜ፣ እንዴት አመሸ? እግዚአብሔር ይባረክ። እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ማንን በል ስምህን መጀመሪያ ሲንተዋወቅ። ስሜ ምስጋና እባላለሁ። ብዙ ጊዜ እገባለሁ። አይ ነው እንትን ፕሮፋይል ስለቀየርኩ ነው እንጂ ብዙ ሰው ስለሚገባ አላስታውስም። እሺ ከየት ቤተ እምነት ነው የመጣው ምስጋና? እኔ ሙሉ ወንጌል ከወንጌል አማኞች። እኔ ቤተ እምነትን እኮ ነው የጠየቅኩ። አሁን ለምሳሌ አሁን ቅድም መጀመሪያ የጠራህልኝ ምንድን ነበረ? ቤተ እምነትን እስኪ ድገምልኝ። ሙሉ ወንጌል። የወንጌል አማኞች የሚለውን እናውቀዋለን። ያ ግን የማህበር ስም ነው። ብዙ ፕሮቴስታንት የሆኑ ቤተ እምነቶች አንድ ላይ ክሬት ያደረጉት የማህበር ስም እንጂ ቤተ እምነት አይደለም። ስለዚህ አንተ ቤተ እምነት ሙሉ ወንጌል ነው። እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶችን ልትነግረን የመጣው። ከዛ በፊት ግን እንደው ኦርቶዶክስ አማኝ ነበርክ ወይ ወንድማችን ምስጋና? እኔ በእርግጥ እውነት ለመናገር ኦርቶዶክስ አይደለሁም። እኔ በጌታ ቤት ነው ያደግኩት። ግን መጽሐፍቶችን አነባለሁ፣ አንዳንድ ነገሮችን ለመረዳት እንትን ስለምል ከዛ አንጻር ነው እንጂ እኔ ኦርቶዶክስ አይደለሁም። ችግር የለውም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች የትኞቹ ትምህርቶች ናቸው? እስኪ ትምህርቶቹን እስኪ ጥቀስልን። እሺ እንደ ትምህርቶች አሁን ለምሳሌ እኔ ሳነብ ያገኘሁት እንግዲህ እንዳልኩ እኔ ኦርቶዶክስ አይደለሁም። ዲፕሊ የማውቀው ነገር የለም። ካነበብኩት አንጻር ነው የማወራው። አሁን ለምሳሌ እና ተጨማሪ መጽሐፍቶች መካከል አሁን ከ18ቱ ተጨማሪ መጽሐፍቶች መካከል እነ ዮዲት የሚል መጽሐፍ እንዲሁም ደግሞ መጽሐፈ ሄኖክ የሚባሉ አሁን ለምሳሌ መጽሐፈ ሄኖክን እንትን የምናነሳ ከሆነ ብዙ ሰዎች እንደ ጥበብ ከሚያነሱት ወይም ደግሞ እግዚአብሔር ከሰጠን ጥበባት መካከል አንዱ ነው ተብሎ የሚታመን ወይም ደግሞ ትልቅ ምስጢርን የያዘ ትምህርት ነው ተብሎ የሚታመን ነው እንደ ኦርቶዶክስ ማለት ነው። እና በዛ መጽሐፍቶች ላይ ደግሞ አንዳንድ አሁን ለምሳሌ እነ ኒፍሊም በምድር ላይ በነበሩ ጊዜ ብሎ ይላልና በዛ ስፍራ ላይ አሁን እንትን ሰዎች በጣም ቁመታቸው ረጅም ከመሆኑ የተነሳ ይላሉ። ቁመታቸው በጣም ረጅም ከመሆኑ የተነሳ ምግብን ሲያበስሉ የነበረው ወደ ፀሐይ ይዘው እንደነበረ እያለ በቃ ከሰው አይምሮ በላይ እና ከሰው አይምሮ ቁጥጥር ውጪ የሆኑ ወይም ደግሞ ከመጽሐፍ ቅዱስ አሁን ለምሳሌ እኛ መጽሐፍ ቅዱስ ብለን የምናምነው 66 መጽሐፍ ነው።
ከዛ መጽሐፍ ውጪ የሆነ አስተምሮት ወይም ደግሞ ከመጽሐፍ ቅዱስ ውጪ የሚቃረን መጽሐፍቶችን ያስተምራል። ልክ ጀስት ላይክ ተረት ብለን የምናምነው ማለት ነው ለእኛ ከስድስቱ መጽሐፍ ወንድማችን ፕሊስ እባክህ ተረጋጋና አዳምጠኝ። አሁን እስካሁን የተናገርካቸው ነገሮች ፍሬ አልባ የሆኑ ናቸው። ምን አለ መሰለ በቃ ሳነበው ተረት የሚመስል ነገር ነው ያለው ምናምን። እሺ ምን እናርግኛ? ያው እንኳን ደስ አለ ነው ማለት የምንችለው። አሁን ለጊዜው ግን ምን እናርግ መሰለ ተወዳጅ ወንድማችን፣ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ ከምን ውጪ? ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ስለምታምን ያን ደግሞ ልታሳየን በመጽሐፍ ቅዱስ የማስረጃ ፕሩፍ ልታደርግልን ገብተሃል። እኛም ደግሞ አንተ ያሳየህንን ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ምንን መሰረት አድርገህ መጽሐፍ ቅዱስን መሰረት አድርገህ ከመጽሐፍ ቅዱስ ውጪ ነው ያልከውን ትምህርት ደግሞ እኛም መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስ የመሆኑን ደግሞ ልናሳየህ እኛም ደግሞ ላይቫችንን ከፍተናል። ስለዚህ ወንድማችን ምስጋና እንደው የልጅ ጨዋታ እንዳይሆን በቻልከው አቅም መጽሐፍ ቅዱስን መሰረት ታደርግና ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን ታነሳለህ። ግን አሁን ቀድመ ላነሳው ሀሳብ ምንም አይነት መሰረት እንደሌለ ግን ላሳየ፣ ለሌላው ጊዜ እንዳይለምድብህ አንድ ነገር ላሳየ። አንተ ስንት መጽሐፍ ቅዱስ ምናምን አለ ያልከን ምስጋናዬ ተወዳጅ ወንድማችን? 66 በጣም ጥሩ። ያው ቅዱሳን መላእክት ሰይጣን ከቅዱሳን መላእክት መካከል አንዱ እንደነበር ታውቃለህ አይደለ ምስጋና? እስቲ መላእክት መቼ እንደተፈጠሩና ሰይጣንም ደግሞ እንዴት እንደወደቀ የሚናገረውን የመጽሐፍ ቅዱስ ክፍል ሲያወጣና ስጠኝ። እስቲ አንብብልን፣ ሲያወጣና መቼ ነበር መላእክት የተፈጠሩት? እስቲ መጽሐፍ ቅዱስ እንግዲህ መላእክቶች በዚህ ድምፅህ እየራቀ ተቸገርኩ። የልጆች ድምፅ ይሰማል። ምስጋና የአንተ ድምፅ ጠፋ። መላእክት መቼ ነው የተፈጠሩት? መላእክት መጽሐፍ ቅዱስ ላይ በዚህን ቀን ተፈጠሩ የሚል የመጽሐፍ ቅዱስ ክፍል የለም። አይ ነው እኔ እስካነበብኩት ድረስ ያየሁት ነገር የለም። መላእክቶች በዚህን ቀን ተፈጠሩ። እስቲ መላእክት እንደተፈጠሩ መላእክት ደግሞ የተፈጠሩበትን ሞመንት የሚያሳይ አንድ የመጽሐፍ ቅዱስ ማስረጃ ያስያወጣልኝ። ቀኑን ተው፣ ስፔሲፊክ ቀኑን ተውና እንደው ያንን ሐሳብ የሚያነሳ የመጽሐፍ ቅዱስ ክፍል አንሳልኝ። ይሄ እኮ ማተር አያደርግም። ምክንያቱም መጽሐፍ ቅዱስ ስለነሱ ለማውራት ሳይሆን ወንጌል ስለ ልጁ ስለሚል ወንጌል ነው እኛ የምናነበው። ምስጋና ማስረጃ አለ ወይስ የለህም? በመጀመሪያ ከዛ ወደ ቀጣዩ ሀሳብ እንቀጥላለን። ለጊዜው በቃ ማስረጃ አለ በሚለው ችግር የለም። ቆይ ምስጋና ቆይ፣ ችግር የለም። ለጊዜው ማስረጃ የለህም፣ ለጊዜው አልተዘጋጀህበትም። ግን መጨረሻ ላይ ምን ብለን ይመለስክልኝ? እኔ ኦርቶዶክስ አማኝ ነኝ፣ አንተ ፕሮቴስታንት ነህ። አሁን የጠየቀኝ ጥያቄ ማተር አያደርግም። ጎበዝ ልጅ ያየ በእኔና በአንተ የእምነት መካከል በእኔና በአንተ የእምነት ልዩነት መካከል እንዲህ አይነት ሀሳቦች አይደለም ማንሳት የነበረብህ አንተም። አሁን ትልቁ ጥፋት የማን ነው መሰለህ? ያንተ ነው። ትልቅ እድል ሰጠን። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች ካሉ እስቲ በመጽሐፍ ማስረጃ ያሳየን አለ። ከዛ አንተ ተረት የምትል ሀሳብን ማስተላለፍ ፈለግክና ያው እኛ በክርስቶስ ፍቅር ስለምንወዳችሁ እናደምጣችኋለን፣ ይሄ እንደዚህ ነው ምናምን መጽሐፍ ቅዱሳችሁ ላይ በዚህ ወጥቶ በዚህ ገብቶ ተረት ነው የሚመስለው አልከን። ሰዋት በቃ አሁን እንዲህ አይነት ሀሳቦችን ለመስማት አይደለም ያስገባ ነው። የመጨረሻ ድል እንስጥ። ምስጋና መጽሐፍ ቅዱስ መሰረት አደርግና ይሄ ትምህርታችሁ መጽሐፍ ቅዱስ መሰረት የለውም፣ መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ግን እንዲህ ትላላችሁ የሚል ሀሳብህን ፕሊስ አቀብለን። እሱን እናደምጥህና እኛም ከዛ በኋላ እንቀጥላለን። በዚህ አጋጣሚ ኮሜንት ላይ ምንድነው ፈለገ እንወድሃለን የምትሉ የኔ ተወዳጆች በጣም ናፍቃችሁኛል። በዚህ አጋጣሚ እኔም በጣም ወዳችሁ እኔ እውነት የሆነ ልቤ እንዲግጥ አደረጋችሁት። እኔ ተወዳጆች በጣም ወዳችሁ እናንተንም። እሺ ምስጋና በላሁን ኦርቶዶክስ ቤተክርስቲያን እየተመርቷ ከመጽሐፍ ቅዱስ ውጭ ነው የምትላቸውን ትምህርቶች ፕሊስ አምጣልኝ። የትኞቹ ትምህርቶች ናቸው?
እሺ ለምሳሌ እንደዛ የምናወራ ከሆነ መጽሐፍ ቅዱስ ላይ ሲናገር በዮሐንስ ወንጌል ምዕራፍ 1 ከቁጥር ምዕራፍ 3 ከቁጥር 16 ጀምሮ መጽሐፍ ሲናገር በልጁ በኢየሱስ ክርስቶስ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እግዚአብሔር አንድያ ልጁ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደዚሁ ወዷል ብሎ ይናገራል። ስለዚህ አሁን እኔ የማገናኝልህ ከአስተምሮታችሁ ጋር ነው። እንግዲህ ዲፕሊ ስለ መጽሐፍ ቅዱስ አንሳ ካልክ ማለት ነው። እና መጽሐፍ ቅዱስ ላይ እንዲህ ብሎ ሳለ በክርስቶስ የሚያምን ሰው አይደለም እንላለን እንዴ? ምስጋና ይቆይ። አሁን ፕሊስ ተረጋጋ አንድ ጊዜ። ጥያቄ ልጨርስ። እኔ እኮ ወደ ጥያቄ አልገባሁም እኮ ነው። እሺ ጨርስ። ወደ ጥያቄ አልገባሁም። እሺ አይ ስላልሆነ አሁን እኔ ለምሳሌ ስምህን ስጠይቅህ ስለ ወረዳ የምትነግረኝ ከሆነ ጥቅም የለውም። አይ የለም ስለ ወረዳ ላውራ ቆይ አዳምጠኝ የምትልም ከሆነ ግን በጉልበት ከሆነ ላድምጥ። ቀጥል። አይደለም እንደዛ ለማለት አይደለም። አሁን እኔ ምንድነው ከመጽሐፍ ቅዱስ ውጪ ላለ ትምህርት ስላልከኝ ነው እኔ ይሄንን ሐሳብ ያነሳው። ትምህርቱን መጀመሪያ ንገረኝ። ምስጋና ትምህርቱን አሁን እንዴ ብሎ ምን ብለን የምናስበው ትምህርት ነው ከመጽሐፍ ቅዱስ ውጪ እኮ? እሱ ልጠይቅህ እኮ ነው። እኔ አሁን እሱን ላመጣልህ ነው። እኔ አሁን መጽሐፍ ቅዱስ እንዲህ ብሎ ባለበት ምስጋና ስማኛ፣ ጨርስ በቃ ይቅርታ። መጽሐፍ ቅዱስ በልጁ በኢየሱስ ክርስቶስ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷልና ብሎ በልጁ በኢየሱስ ክርስቶስ የማያምን ይፈረድበታል ብሎ መጽሐፍ ቅዱስ እያስተማረ ያለ ይሄ የመጽሐፍ ቅዱስ ትምህርት ሆኖ ሳለ ብዙ ሰዎች ደግሞ በክርስቶስ ኢየሱስ ሳያምኑ አሁን ለምሳሌ ካስተምሮታችሁ መካከል ታምረ ማርያም ላይ ያለውን እንደ ሐሳብ ማንሳት እችላለሁ ማለት ነው። ታምረ ማርያም ላይ ሲናገር እንግዲህ እንዲህ ብሎ ይናገራል። አንድ ሰው ኢየሱስ ክርስቶስን ካደ፣ እግዚአብሔር አብን ካደ፣ መላእክቶችን ካደ ይላል። ካድ አለችኝ ይላል። ከዛም በኋላ ካደ። ከዛ በኋላ ማርያምን ብቻ ስላመነ ከዛ ከእንትን ውስጥ ከዛ ከሞት ውስጥ ወደ ገነት ተገባ። በስምሽ አምኛለሁና ብሎ በሷ ስም መላእክቶችንና ኢየሱስ ክርስቶስን ክዶ እግዚአብሔር መንግስት እንዳገኘ የሚናገር የመጽሐፍ ቅዱስ የታምረ ማርያም መጽሐፍ አለ። ስለዚህ ይሄ መጽሐፍ ቅዱሳዊ ነው ወይም ደግሞ አጋንንታዊ ትምህርት ነው ብለን ነው የምናምነው እኛ። ስለዚህ ይሄ ነው አሁን ለምሳሌ እንደ ሀሳብ ማንሳት የምችለው። ልቀጥል አሁን እኔ ታደምጠኛለህ? አይ ነው ትችላለህ። አይ ነው ማለት ልታወራ እንደፈለግ አውቅ ያለው ነው ኦኬ አውቃለሁ ወይም ደግሞ ልታወራ እንደፈለግ አውቃለሁ። እሺ ይቅርታ ችግር የለውም። እሺ ምስጋናዬ፣ አሁን ምንድነው መሰለህ ትልቁ ችግር አንተ የገባህበት ኢንቴንሽን ነው። አንተ በአይምሮ እያሰብክ ያለው ነው ትልቁ ችግር። ምንድነው መሰለህ አንተ በአይምሮ አሁን ላይ እያሰብክ ያለው ነገር ነው። ይኸውልህ ምስጋናዬ በደንብ አድርገህ አዳምጠኝ። አሁን እኛ እያወራንበት ያለው ሐሳብ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ወይንስ የለም ብለው ለሚያምኑቶች ወንድሞች ነው። አለ የሚሉ ገብተው ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ይላሉ። በመጀመሪያ ለምሳሌ ነገረ ድነት ትምህርታችን ከሆነ ነገረ ድነት ትምህርታችንን ታነሳልናል። ከዛ በኋላ መጽሐፍ ቅዱስ መሰረት አድርገን እናወራለን። አንተ ደግሞ ምን አይነት ሐሳብ አመጣ መሰለ? መጽሐፍ ቅዱስ ሰዎች በክርስቶስ አምነው እንደሚድኑ እየተናገረ አልከን። ትልቅ ስህተት። በመጀመሪያ ደረጃ ኦርቶዶክስ ቅዱስ ቤተክርስቲያናችን በክርስቶስ እንጂ በሌሎች ፍጡሮች በማመን የዘላለም ሕይወት ይገኛል ብላ አስተምራ አታውቅም። የኔ አባት አሁን ምንድነው ትልቁ ጥፋት መሰለ? አንተ ከሩቅ ሆነ በወሬ ደረጃ የሰማውን ነገር ነው ይዘህ የመጣው። ወሬ ይዞ መምጣትና ማስረጃ ደግሞ ይዞ መምጣት የተለያዩ ነገሮች ናቸው የኔ አባት። እሺ ኦርቶዶክስ ቅዱስ ቤተክርስቲያናችን ትልቁ የሳልቬሽን ትምህርቷ እውነተኛ የሆነው የወይን ግንድ ክርስቶስ ኢየሱስ ነው። ገበሬውም ደግሞ አባቱ ነው። ሰዎች በማመን እውነተኛ ከሆነው ከወይን ግንድ ጋር ማለትም ከክርስቶስ ጋር ይጣበቃሉ፣ ቅርንጫፍ ይሆናሉ። ይህን ነው የምታስተምረው ቅዱስ ቤተክርስቲያናችን። ከዚህ ውጪ እንዲህ አይነት ትምህርት የላትም። አሁን አንተ ያልከው አንዳንድ ፕሮቴስታንት የሆኑ ሰዎች በልባቸው ዲኮር የሰሩትን የሆነን ሐሳብ እንጂ በመጽሐፍ ያለን ሐሳብ አይደለም። አይ መጽሐፋችሁ ላይ ያለ ነው ካልከን ካሜራን ትከፍታለህ። ከዛ በኋላ ማስረጃህን ታሳየናለህ። አንተ አሁን ያመጣኸው በወሬ የሰማኸውን ነው። አሁን ትልቁ ችግር ያ ነው። ለምሳሌ እኔ አሁን
ፕሮቴስታንት እህቶች ወንድሞች እንደው ከመጽሐፍ ቅዱስ ውጪ የሚያስተምሩት ትምህርት አለ ወይ ቢባል በወሬ ሰሙትን አይደለም ሄጅ የምናገረው። በጽሁፍ ደረጃ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል ብዬ እናገራለሁ። ሰዎች በክርስቶስ ሳያምኑ በክርስቶስ ኢየሱስ ሳያምኑ በማርያም ምልጃ ስላመኑ፣ እደግመዋለሁ፣ ሰዎች በክርስቶስ ኢየሱስ ሳያምኑ በእናታችን በንጽሕተ ንጹሐን በቅድስት ድንግል ማርያም ምልጃ ስላመኑ ብቻ የዘላለም ሕይወትን አያገኙም። ያገኛሉ የሚል የነገረ ድነት ትምህርት ቤተክርስቲያን የላትም። ሰዎች በክርስቶስ ሳያምኑ በቅዱሳን መላእክት፣ በጻድቃን፣ በሰማዕታት፣ በደናግል፣ በመነኮሳት በእነኚህ ቅዱሳን ምልጃ ስላመኑ የዘላለም ሕይወት ያገኛሉ የሚል ትምህርት የለም። የነገረ ድነት ትምህርታችን ቅድም እንዳልነው እውነተኛ የሆነው የወይን ግንዳችን ማን ነው? ክርስቶስ ኢየሱስ። ሰዎች በማመን ከእርሱ ጋር ምን ይሆናሉ? ቅርንጫፍ ይሆናሉ፣ ይጣበቃሉ። ስለዚህ ሰዎች የዘላለም ሕይወትን ማግኘት ሲፈልጉ የመጀመሪያው እርምጃቸው በክርስቶስ ማመን ነው። በዚህ አጋጣሚ የክርስትና ሕይወት ሰዎች የክርስትና ሕይወት ሲጀምሩ ምንም አይነት ስራ መስራት አይጠበቅባቸውም። ከእነሱ የሚጠበቅባቸው በክርስቶስ ማመንና ማመን ብቻ ነው። ከዛ ውጭ ያለ ትምህርት ግን የለንም። አሁን የሌለን ትምህርት ምስጋና እየመጣ እንዲህ ታምናላችሁ ስላልክ ነው ማለት ነው። ምሳሌ ልስጥ። ምስጋና ለአንተ ነው። እሺ ማይክህን ክፈተው። ምሳሌ ልስጥ። አሁን አንተ እያልከን ያለው ምን አይነት ነገር እንደሆነ ላሳየ። ምስጋና ለምሳሌ ነው። አሁን አንተን ግብረ ሰዶማዊ ነህ ብልህ መልስ ምንድን ነው? አይደለውም ነው። አይነህ በቃ ነህ ካልኩስ ለአንተ መተው ብቻ ነው። ሌላ አማራጭ ምንም ስለሌለ እኔ ማንነቴ ስለማውቀው አይ ዶንት ኬር። ጎበዝ ልጅ። አሁን ቤተክርስቲያን የማታሰብረውን ነገር የሆነ ልክ ምስጌ እንዳንተና አንተን መሰል የሆኑ ሰዎች መጥተው ግግም ብለው ፍጥጥ ብለው በቃ ነው እንዲህ ነው ምናምን ስላሉ አይሆንም። እሺ ቤተክርስቲያን ትምህርቷ በጽሁፍ ያለ የተረጋገጠ ነው። ስለዚህ ምንድን ነው የምታደርገው? ይሄን ትምህርታችሁ መጽሐፋዊ የሆነ ማስረጃ ያለው ካልክ መጽሐፉን ይዘህ ትመጣና ካሜራ ትከፍትና እናወራበታለን። ኦኬ። አሁን ግን በወሬ ደረጃ የሰማሁን አሉባልታ ይዞ መምጣት ግን ለውይይትም እንደው የሰባም ሀሳብ አይሆንም። ስለዚህ ለመጨረሻ ጊዜ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ የምታምን ከሆነ ትምህርቶቹን ትጠቅስልናል። ይኸው ይሄ ብላችሁ የምትጠሩት ትምህርት ከመጽሐፍ ቅዱስ ውጭ ነው ትለናል። ከዛኛ በመጽሐፍ ማስረጃ እናወራለን። እኔ ምሳሌ ልስጥ። ለምሳሌ እኔ አሁን ፕሮቴስታንት እህቶች ወንድሞች ከመጽሐፍ ቅዱስ ውጭ የሚያስተምሩት ትምህርት አለ ብዬ አምናለሁ። ትምህርታቸው መጽሐፍ ቅዱስ የመሰረት የለውም ብዬ አምናለሁ። ሲጀመር በጥቅሉ የፕሮቴስታንት እህት ወንድሞች ትምህርት መጽሐፍ ቅዱስ የመሰረት አለው ብዬ አላምንም። ምስጋና ለምሳሌ አንድ ሀሳብ ላንሳልህ። ለአንተ በመጽሐፍ ቅዱስ የማስረጃ ፕሩፍ ማድረግ ትችላለህ? ለእኔ ላንሳልህ። ፈቃደኛ ነህ? በመጀመሪያ ፈቃድህን ልጠይቅ ከመቀጠሌ በፊት። የሚችለው ከሆነ ችግር የለም። እሺ ለምሳሌ በልሳን ዙሪያ ያላችሁ ትምህርት ፍጹም ከመጽሐፍ ቅዱስ ያፈነገጠ ነው ብለን እኛ ክርስቲያኖች እናምናለን። ኦኬ ይሄንን ትምህርቴን በመጽሐፍ ቅዱስ ማስረጃ አስደግፌ ላሳይ። የሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት የልሳን ጸጋ እንደተሰጠ የመጽሐፍ ቅዱሱ ክፍል ይናገራል። ሐዋርያት በአንድ ቦታ ተሰብስበው ሳሉ ይሄ በበዓለ ጰራቅሊጦስ ከላይ ከሰማይ የእሳት ላንቃ የሆኑ እሳቶች በላዮቻቸው ላይ ወረዱባቸው። ሐዋርያቱን በአጠቃላይ በተለያዩ ቋንቋዎች መናገር ጀመሩ ይላል፣ በአዲስ ቋንቋ። ከዛስ ከ5 እስከ ቁጥር 5 ድረስ ሐዋርያት በአጠቃላይ በአዲስ ቋንቋ ሲናገሩ እንደነበር ይናገርና ቁጥር 6፣ 7 እና 8 ስናነብ ምን ይላል? እንደው በዛ አካባቢ የነበሩ በኢየሩሳሌም የነበሩ አይሁዶች እነዚህ የገሊላ ሰዎች አይደሉምን? እንኪያስ የኛ የተወለደበትን ቋንቋ እንዴት ሊናገሩ ቻሉ ብለው ሲደነቁና ሲናገሩ እንመለከታለን። ምን ማለት ነው? ለሐዋርያት የተሰጠው ያ የልሳን ጸጋ፣ ያ አዲስ ቋንቋ ወንጌልን በዓለም ሁሉ ዞረው እንዲሰብኩበት የተሰጠ ከዚህ ቀደም ያልተናገሩት በምድር ያለ ቋንቋ እንጂ ስድ ንባብ አልነበረም። ኦኬ
በፕሮቴስታንቱ ቤት አሁን የምንመለከተው ለምሳሌ ምንድን ነው? ራባጃ ራባባባባ ሀርጋዱላ ሻባራባባባ። አሁን ይሄ ልሳን አይደለም። ልሳን ምን ማለት ነው? ብዙ ፕሮቴስታንት አማኝ የሆነ ሰው መረጃው የለውም። ልሳን የምን ቃል ነው? ዳያቭ ነው አይዲያ። ልሳን ወደ አማርኛ ሲተረጎም ምንድን ነው? ምንም መረዳቱ የላቸውም። እስቲ ልሳን ተናገሩ ሲባሉ ግን ራባጃ ራባባባ ሀርጋዱላ ሼቤሬቤቤቤቤ ይሄ ይኸውልህ አሁን ይሄ ያነሳውልህ ሀሳብ ለምሳሌ መጽሐፍ ቅዱስን መሰረት አድርጌ ትምህርቱ ከመጽሐፍ ቅዱስ ውጭ እንደሆነ ያሳየሁትን ሀሳብ ነው። ስለዚህ አንተም ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የምትለው ካለ ማንሳት ተወዳጅ ወንድማችን። እሺ መጽሐፍ ቅዱስ ነው። አሁን ለምሳሌ ይህንን እንግዲህ ዲፋይን ለማድረግ ቀላል ነው። ከአንተ ያነሳቸው ሀሳብ በቆሮንቶስ ምዕራፍ 14 ላይ ያሉ ሀሳቦች ስለ ልሳን ልታስረዳኝ ነው? ስለ ልሳን ልታስረዳኝ ነው? መጀመሪያ ምስጋና። በጣም ጥሩ። እሺ ስለ ልሳን አስረዳኝ። ቆይ አንድ ጊዜ ልሳን ምን ማለት ነው? እንጀምር ከመጀመሪያው። ልሳን ምን ማለት ነው? ምስጋናዬ ልሳን ማለት የእግዚአብሔር ስጦታ ወይም ደግሞ ለምሳሌ አሁን ለምሳሌ ልሳን የሚለውን መጽሐፍ ቅዱሳዊ ምን ማለት ነው? ትርጉሙን የጠየቁ የምን ቃል ነው ልሳን? ልሳን በቃ አሁን እኛ የምናምነው እንዴት መሰለክ፣ ለአንተ የትኛው ላብራራለህ? አሁን አራት አይነት ልሳን እንዳለ ታውቀዋለህ ወይስ አታውቀውም ነው የጠየቁት? ቆይ አንድ ጊዜ ሲዳምኛ ነው፣ ወላይትኛ ነው፣ ከፋኛ ነው፣ እንግሊዘኛ ነው፣ ምንኛ ነው? ልሳን የሚለው ቃል የምን ቃል ነው? ከየትኞቹ ቋንቋዎች ውስጥ የምንመድበው ነው? አሁን ይሄ ልሳን የምንለው ቆይ አንድ ጊዜ አዳምጠኝ። ለምሳሌ ፎከስ ስንል የምን ቋንቋ ነው? እንግሊዘኛ። እሺ ልሳን ስንል የምን ቋንቋ ነው? በቃ የእግዚአብሔር ቋንቋ እንደሆነ መጽሐፍ ይናገራል። ከእግዚአብሔር ጋር የምናወራበት ቃል የምን ቃል ነው ነው ያልኩ። ቆይ ኧረ ወደ ሌላ ነገር አትሂድ። ምስጋና ተረጋጋና አዳምጠኝ። እኔ ልመልስልህ። ቆይ ምስጋና የኔን እያለፋኝ ስለሆነ እኔ ልመልስልህ። ልሳን የሚለው ቃል የግዕዝ ቃል ነው። እሺ የምን ቃል ነው አልኩ? ምስጋናዬ የምን ቃል ነው አልኩ? የኔ አባት መልስልኝ እንጂ አንተን እኮ ነው የምጠብቀው እኮ አልኩ እኮ ይሄ አሁን እሺ እንዳልከው አንተ የዚህ ሀገር ቋንቋ ነው እንድልን። ወደ ሌላ ሀሳብ አትሂድ። አንድ ጊዜ ተረጋጋ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ምስጋና አንተ ስለሌላ ነገር ማውራት በፈለከ ቁጥር አንተን እየተከተልን እዚህ ፉዬ ገላ አንጫወትም። በደንብ አድርገህ አዳምጠኝ። ልሳን የግዕዝ ቃል ነው አልኩ። የምን ቃል ነው ልሳን የሚለው ቃል? ልሳንማ የእግዚአብሔር ቋንቋ የመላእክት ቋንቋ ተብሎ ተገልጿል እኮ። የመላእክት ቋንቋ ወይ መጀመሪያ ወደ ዛ ሐሳብ እንሄዳለን። ምስጋና እንዴ ልሳን የምን ቃል ነው ብዬ ነገርኩ። አንተ ስለማታውቀው ይላግዝ። እኔ ቋንቋውን በደንብ አልችልም፣ ግን ቋንቋውን የሚናገሩ ሰዎች ጋር ውዬ ስለማቅ የማውቀውን ልንገር። ለምሳሌ አንተ አሁን አፈን የፈታው በእንግሊዝኛ አይደለም፣ ግን ፕሮፋይል ላይ ፎከስ ኦን ጂሰስ ብለህ ጽፈሃል። አየህ እንግሊዘኛ የተወሰነ ስለምትሞካከር እንግሊዘኛ ሆነች ነገር ጽፈሃል። እኔም ደግሞ ማቃተን ያክል ላካፍልህ። አንድ ጊዜ ያልኩትን ድገማት። እሺ ልሳን የምን ቃል ነው አልኩ? ምስጋና የምን ቃል ነው ብያለሁ? እኔ አልሰማሁም። ያኔ ልጁ ጫጫታ ውስጥ ስለነበር እሱን አልሰማሁም። ይኸው ደግምልሃለሁ። ልሳን የግዕዝ ቃል ነው። እስኪ አሁን ድገመው። የምን ቃል ነው አልኩ? የግዕዝ ቋንቋ ነው። የግዕዝ ቃል ነው አልከኝ። እሺ በጣም ጎበዝ ልጅ። እሺ ይሄ በነገራችን ላይ ምስጋና አንተ ግር እንዳይልህ በደንብ ግልጽ ላድርግልህ። መጽሐፍ ቅዱስ ላይ በውሰት የገቡ የግዕዝ ቃላቶች አሉ። በውሰት የገቡ አማርኛ ፍቺ ይዘው ያልተቀመጡ በግዕዝ ቃል የተቀመጡ በውሰት የገቡ ቃሎች አሉ። ከነዛ ውስጥ አንዱ ነው ልሳን። ልሳን ብቻ አይደለም፣ እግዚአብሔር የሚለውን ቃል በነገራችን ላይ የግዕዝ ቃል ነው። ልሳን የሚለውን ግልጽ ላድርግልህ፣ አንተ ግልጽ ላድርግልህ። ኦኬ እሺ፣ ካሜራው ተገልብጦ ነው የሚታየው፣ ቢሆንም ግን እንደዚህ አድርጌ ላሳያችሁ። እሺ እዚህ ጋር ያለው መጽሐፍ ቅዱስ ይታያል። ምስጋና ይሄ
በግዕዝ የታተመ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ። ኦኬ ምን ይላል መሰለ? መጽሐፍ ቅዱስ ዘብሉይ ወዘሐዲስ ዘልሳነ ግዕዝ። አየው እዚህ ላይ የተጠቀመው ቃል በአጠቃላይ ግዕዝ ነው። ወደ አማርኛ ሲተረጎም ምን ማለት ነው? በመጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ቋንቋ። ይሄ አሁን እዚህ ላይ የተጻፈውን ወደ አማርኛ ሲተረጎም ነው የብሉይና የአዲስ ኪዳን መጽሐፍ ቅዱስ በግዕዝ ምን በግዕዝ ምን በግዕዝ የተጻፈ ቋንቋ። አዎ ምስጋና ከኔ ጋር ሆነ። እሺ በግዕዝ ቋንቋ። በጣም ጎበዝ። ስለዚህ እቺ ልሳን የምትለዋ ቃል የግዕዝ ቃል ነች። ወደ አማርኛ ስትተረጎም ቋንቋ ማለት ነው። እሺ ወደ አማርኛ ሲተረጎም ይሄ የግዕዙ ቃል ወደ አማርኛ ሲተረጎም ምንድነው አልኩ? ምስጋናዬ ቋንቋ ነው። አሁን ብዙ ሰዎች ስፔሻሊ ፕሮቴስታንት የሆናችሁ ወንድሞቻችን ግዕዝ ቋንቋን በዚህ አጋጣሚ ግዕዝ ቋንቋን እባካችሁ ተማሩ፣ አጥኑ፣ ተረዱ። እሺ የኔ ተወዳጆች ግዕዝ ቋንቋ መማር ማለት ኦርቶዶክስ መሆን ማለት አይደለም። እንደዛ ፈርታችሁ እባካችሁ አትሽሹ። ቋንቋ ነው። ብታቁት ብትማሩት ይጠቅማችኋል። እና የግዕዝ ቋንቋ ላይ ብዙ ፕሮቴስታንት እህቶች ወንድሞች መረዳቱ ስለሌላቸው ልሳን የሚለውን ቃል በቃ እንደሆነ ተአምራዊ እንደሆነ በቃ እንደው አለ አይደለ ሌላ ትርጉም እንዳለው አድርገው ነው የሚያስቀምጡት። ባጭሩ ልሳን የግዕዝ ቃል ነው። ወደ አማርኛ ሲተረጎም ቋንቋ ማለት ነው። እሺ በጣም ጥሩ እንቀጥል። ሐዋርያት የተሰጣቸው የልሳን ጸጋ የተገለጠ ቋንቋ ነው ወይንስ ስድ ንባብ ነው? ምስጋና አሁን ወደፊት እንቀጥል። ስድ ንባብ ነው ወይስ የተገለጠ ቋንቋ ነው? አንደኛ አንተ በተጠቀምከው አማርኛ የምትገልጸው አይደለም። ስድ ንባብ ነውም ልትል አይችልም፣ ደግሞ የተገለጠ ቋንቋ ነው የምትለው አይደለም። መጽሐፍ ቅዱስ እንደዛ ብሎ ስለማይገልጽ ያንተን አማርኛ መጠቀም አልችልም መጽሐፍ ቅዱስ ላይ። በመጀመሪያ ይቅርታ ብዬ ልጀምር። ይቅርታ ለቃል አጠቃቀሚ ምስጋና። ስድ ንባብ ነው ያልኩት አይ ቲንክ ስድ የምትለዋን ነው አንተ ጉልቴ የሰማት። ስድ ንባብ ነው ያልኩት ለስድብ ለለገጣ ለፊዝ አይደለም። በአማርኛ ሰዋሰው የቃላት ስብጥር ኖሮ ለምሳሌ ይኸውልህ አበበ በሶ በላ የሚለው ቃል አንድ ላይ ሲደመር ትርጉም ስለሚሰጥ የተገለጠ ቋንቋ ይባላል። ነገር ግን ፊደላት ተሰብስበው ምንም አይነት ትርጉም የማይሰጡ ከሆነ በአማርኛ ትምህርቱ ያ ንባብ ስድ ንባብ ተብሎ ይጠራል። ለምሳሌ አሁን አንድ ሰው ገገገገገገገገ ቢል ደደደደደደደደ ቢል ጨጨጨጨጨጨጨጨ ቢል ምንም ትርጉም እስካልሰጠ ድረስ ስድ ንባብ ይባላል። እኔ ማለት የፈለኩት ያንን ነው። ስለዚህ አስተካክለውና አንተ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው በሚል ወሰደውና መልስልኝ። ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው? ምስጋና አሁን ሁለቱም ነው ብዬ ነው ማምነው፣ እንደ መጽሐፍ ቅዱስና እንደኛ አስተምሮት ማለት ነው። እሺ ሁለቱም ስለሆኑ መጽሐፍ ቅዱስ ለሁለቱም እኮ ሁለቱም እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ ስጠኝ። ልሳን የተገለጠም ነው ያልተገለጠም ነው የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። አሁን ለምሳሌ ማርቆስ የቆሮንቶስ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 1 ጀምሮ መጽሐፍ ቅዱስን ማንበብ እንችላለን። ከፈለክ መጽሐፍ ቅዱስ ልታወጣ ትችላለህ ካንተ እኔ ከስልክ ብቻ ላይ ስለሚኖረኝ ማለት ነው። እሺ ከቁጥር 1 ጀምሮ ያለውን ስለ ፍቅርን ተከታተሉ ምናምን እያለ ከተናገረ በኋላ መንፈሳዊ ስጦታንም ይልቁንም ትንቢትን መናገርንም በብርቱ ፈልጉ ካለ በኋላ በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ይላል። የሚያስተውለውም የለም ይላል። የሰው ቋንቋ ቢሆን የተገለጠ ቢሆንና ለአንተ የሚገባ ቋንቋ ቢሆን አንተ ትረዳው ነበር። መጽሐፉ ግን እያለ ያለው የሚናገር ይቅርታ ምስጋና ቆይ አንድ ጊዜ እየሰጠህን ያለው አሁን የመጽሐፍ ቅዱስ ማስረጃ ምን የሚል ሐሳብ ነው? የተገለጠ ቋንቋ ነው ያልተገለጠ ቋንቋ ነው ወይንስ የተገለጠም ያልተገለጠም ነው የሚል ማስረጃ ነው እየሰጠህን ያለው? ሁለቱንም እሰጣለሁ። ተረጋግተህ ብቻ ስማኛውን እኔ መጽሐፉ ላይ ያለውን ማነብልክ ችግር የለውም። አንተ አሁን እየሰጠህን ያለው ጥቅስ ምን ብለን እንስማ?
እንደዛ እኮ ካልክ ጠብቀን ደግሞ ከማለት በፊት አሁን ምን ብለን እናድምጥ? አሁን እየሰጠን ያለው ምን ለሚለው ጥያቄ ነው። ያልተገለጠ የሰው ቋንቋ ያልሆነ መሆኑን እንድትረዳይ በዚህ ጋር በምዕራፍ 14 ከቁጥር በጣም 1 ጥሩ። ጀምሮ ያለው ያልተገለጠ ቋንቋ ነው ያልተገለጠ እያልከን እንዳልሆነ ነው። እሺ፣ ይናገራል። ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እየሰጠህን ነው። በጣም ጥሩ። እሺ፣ ቀጥል። አዎ፣ አዎ። እንዲህ ብሎ ይናገራል። ያው ሁላችሁም እንድትሰሙ እንፈልገው ነው፣ ምክንያቱም ለብዙ ሰው ውዝግብ ስለሚፈጥር። በልሳን እሺ፣ የሚናገር ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለውም የለም። በመንፈስ ግን ሚስጥርን ይናገራል ብሎ ይናገራል። ሚስጥርን ይናገራል። እኔ አሁን እሺ፣ ለምሳሌ አንተ እንደምትለውና የሐዋርያት ሥራ ምዕራፍ 2 ላይ ብዙ ሰዎች እንደሚያነሱት ማስረጃህን ስጠን። ማስረጃ ካነሳን ምስጋና ቆይ፣ እኮ ማብራሪያ ሳይሆን ማስረጃ ማስረጃ ላመጣልህ ነው። ፕሊስ። ከጨረስክ ንባቡን ከጨረስክ ጨርሻለሁ በለን። ማስረጃን ብቻ አስቀድም ፕሊስ። ቤቢ እሺ፣ ልጅ እያለቀሰበት ስለሆነ ነው ተወዳጆች። እስከዛ ኮፒ ሊንክ አድርጉ። እሺ፣ ወንድማችን ጠብቀዋለን። እስከዛ ታች ያለውን የቅስ ምልክት እየነካችሁላችሁ ኮፒ ሊንክ አድርጉ። በዚህ አጋጣሚ እዚህ ውስጥ ያላችሁ ቶች ወንድሞች አካውንቴ እጅግ በጣም ሪፖርት እየተደረገበት ነው እና ከምን ጊዜውም በላይ የእናንተን እገዛ ይፈልጋል። አካውንቴን የገባችሁ ሁላችሁም በደንብ ኮፒ ሊንክ አድርጉልኝ። ሁላችሁም ኢቨን አሁን ላይቭ ስትሪም ላይ ሆነን አነስቴብል ኮኔክሽን እያለ ነው እና በቻላችሁ ታቅም እባካችሁን አካውንቴን ኮፒ ሊንክ አድርጉልኝ። ሌላው ሮሃብ ዲኮር እና ኢቨንት ኦርጋናይዘር ለእኔ ለወንድማችሁ ቻሌንጅ ሰጥቶኛል። የሰጠኝ ቻሌንጅ ደግሞ ምንድን ነው? እንደ እግዚአብሔር መልካም ፈቃድ እንግዲህ ይሄንን የቲክቶክ አካውንት 700,000 ፎሎወር የምናደርሰው ከሆነ ለእኔ ለወንድማችሁ ለኦርቶዶክስ የወጣት ጉባኤ ማለት ነው የ1 ሚሊዮን ብር ቻሌንጅ ሰጥቶናል። ስለዚህ በቻላችሁ ታቅም ይህንን አካውንት ሁላችሁም ሮሃብ ዲኮር እና ዌዲንግ ፕላነር ሁላችሁም ፎሎ አድርጉት። ከዛ በመቀጠል ዘማሪት ዮርዳኖስ ብዙዎቻችሁ ታቋታላችሁ። በሰሞኑ በሶሻል ሚዲያ ላይ በጣም በሀዘን በልብ መሰበር ያው አንዳንድ መልእክቶችን ስታስተላልፍ ነበረ። ብዙዎቻችሁ ያንን ተመልክታችኋል እና እህታችን ዘማሪት ዮርዳኖስን ፐርሰናሊ እኔ ማገዝ እፈልጋለሁ። ማገዝ የምችለው በምችለው አቅም ነው። የኔ ተወዳጆች፣ እኔ ኖሮኝ ባደርግ ደስ ይለኛል። ነገር ግን ካለችበት ሁኔታ አንጻር ካለችበት ፈተናዎች አንጻር ማገዝ የምንችለው ደግሞ በዚሁ በሶሻል ሚዲያ በመጠቀም ነው። ስለዚህ ይህንን መልእክት የምታደምጡ ኦርቶዶክስ የሆናችሁ እህቶች ወንድሞች፣ ንግድ ያላችሁ፣ ቢዝነስ ያላችሁ፣ ምርት አገልግሎት ያላችሁ እህቶች ወንድሞች፣ ኦርቶዶክስ የሆናችሁ ምርት አገልግሎታችሁን፣ ስራችሁን፣ ንግዳችሁን ፕሮሞት እናደርግላችኋለን። የማስታወቂያ ክፍያውን ደግሞ ለእህታችን ዘማሪት ዮርዳኖስ እንድትሰጡልን እንፈልጋለን። ሌላም አይነት ቻሌንጆችን መጠቀም እንችላለን። ምናልባት የሶሻል ሚዲያ ካላችሁ የፌስቡክ ድረገጽ ሊሆን ይችላል፣ የቲክቶክ ፕላትፎርም ወይም ኢንስታግራም፣ እናንተ የምትፈልጓቸውን የሶሻል ሚዲያ አንዱን መርጣችሁ ፎሎ ቻሌንጅ እናስደረግላችኋለን። ያንንም የማስታወቂያ የፎሎ ቻሌንጁንም ጭምር ለእህታችን እንድትከፍሉ ብቻ እንፈልጋለን። እንዲህ በማድረግ ለእናንተም ለህሊናችሁ እርካታ አግኝታችሁ እናንተም ደግሞ ስራ ንግዳችሁን አስተዋውቃችሁ ልታተርፉበት እንደሚሆን ተስፋ አደርጋለሁ። ስለዚህ በዚህ አጋጣሚ ኮንታክት ልታደርጉኝ ትችላላችሁ። ምርት አገልግሎታችሁን ማስተዋወቅ የምትፈልጉ ወንድሞች ካላችሁ በየትኛውም አይነት ስራ ላይ ተሰማራችሁ ማለት ነው፣ ኦርቶዶክስ የሆናችሁ ወንድሞች ስራ አገልግሎታችሁን እናስተዋውቃለን። ያው ከቤተክርስቲያን ስርዓት ጋር እስካልተጋጨ ድረስ ማለት ነው። የቤተክርስቲያንን ስርዓት ምንጊዜም እናስቀድማለን። ከዛ በተጨማሪ መንፈሳዊ ጉዞዎችን የምታዘጋጁ ወደ ቅድስት ሀገር ኢየሩሳሌም፣ ወደ ተለያዩ ሀገራት የውጭ ጉዞዎችንም የምታዘጋጁ የጉዞ ወኪሎችም ጭምር እናንተም ስራዎቻችሁን ማስተዋወቅ ትችላላችሁ። ሶሻል ሚዲያዎችንም ጭምር ፕሮሞት ማድረግ እንችላለን። የቤተ ክርስቲያን አገልጋይ የሆኑ እህት ወንድሞቻችንን በዚህ መልኩ ሁላችንም ልንታደግ ይገባል፣ እግዚአብሔር ከረዳን። ሌላ እህታችን ዘርፌ በቅርቡ የሰጠችውን ኢንተርቪው አይታችኋል እና ዛሬም ለብዙ እህት ወንድሞች እንግዲህ ጥሪ እያቀረብን ነው። እህታችን ዘርፌ በክርስቶስ ፍቅር ዛሬም እንግዲህ የፍቅር ጥሪን እናቀርብላታለን። ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው
እኔ እውነት አለኝ ጋይስ እባካችሁን ኮፒ ሊንክ እታች ያለውን የቀስ ምልክት እየነካችሁ እባካችሁ ኮፒ ሊንክ አድርጉልኝ ፕሊስ እባካችሁ ኮፒ ሊንክ አድርጉልኝ አካውንቴንም እየገባችሁ በደንብ ኮፒ ሊንክ አድርጉልኝ የኔ ተወዳጆች እባካችሁን እሺ ሌላው እኛ ቪዲዮ ስንፖስት ላይቭ ስንገባ ኖቲፊኬሽን እያልደረሳችሁ ያላችሁ ቶች ወንድሞች ካላችሁ ፕሮፋይል ንኩት የሶስት መስመር ምልክቷን ነክታችሁ ኖቲፊኬሽኑ ላይ ኦል ብላችሁ ንኩት እሺ እና እህታችን ዘርፌ በክርስቶስ ፍቅር እጅግ በጣም እንወድሻለን ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታምኚ ከሆነ አንቺ በመረጥሽው ጊዜ አንቺ በመረጥሽው ሰዓት በየትኛውም ሰዓት ላይ እኔ ባይመቸኝ የወንድሞች ቤት ላይቭ እንዲከፈት አድርገን መተሽ በክርስቶስ ፍቅር እንድታወሪ በልዑል እግዚአብሔር ስም ጠይቃለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለሽ የምታቀርቢያቸው የመጽሐፍ ቅዱስ ሐሳቦች ካሉ መተሽ እንድታወሪን በክርስቶስ ፍቅር እንጋብዝሻለን። እውነት ካለሽ እውነት ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ እንደሆነ እውነት አለኝ ብለሽ የምታምኚ ከሆነ አይሆፕ ይህንን የፍቅር ጥሪ አክሴፕት አድርገሽ እንደምትመጪ እና አንቺ በተመቸሽ ሰዓት በላይቭ ስትሪማችን ላይ ተገኝተሽ እናወራለን። እንግዲህ ዛሬም ድረስ የቤተክርስቲያን በሮች እንደተከፈቱ ናቸው። ቅዱስ ቤተክርስቲያናችን ልጆቿን ትናፍቃለች እና አንቺ ፈቃደኛ ሆነሽ ብቻ እንድትመጪ በክርስቶስ ፍቅር እንጋብዝሻለን። በዚህ አጋጣሚ በክርስቶስ ፍቅር እንወድሻለን። ሌሎችም እዚህ ላይቭ ስትሪም ላይ ያላችሁ ቶች ወንድሞች ባለን ተከታታይ ቀናት በአጠቃላይ ስፔሻሊ ኦርቶዶክስ ነበርኩኝ ከዛ በኋላ ግን እውነት ገብቶኝ እንትን በርቶልኝ ምናምን እያላችሁ ራሳችሁን እያታለላችሁ ወደ ድቅድቅ ጨለማ ሄዳችሁ ቶች ወንድሞች እናንተ በተመቻችሁ ሰዓት ላይቭ ስትሪማችንን እንከፍታለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ ከሆነ መታችሁ በመጽሐፍ ማስረጃ እንድታወሩ በልዑል እግዚአብሔር ስም ጥሪ ያቀርባለሁ። አሁን እዚህ ላይቭም ላይ ያላችሁ ቶች ወንድሞች ካላችሁ ኦርቶዶክስ ቤተክርስቲያን ትምህርቷ ከመጽሐፍ ቅዱስ ውጪ ነው የምትሉ ካላችሁ አንዳንድ ቁጥር ጻፉልኝ፣ ኢንቫይት አደርጋችኋለሁ፣ ትገባላችሁ። ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው የምትሉትን ሀሳብ ታቀርባላችሁ። እንግዲህ በፍጹም ፍቅር እናወራበታለን ማለት ነው። ጌታ ይርዳን። ይቅርታ ኢንጂነር የሚል አካውንት ይሰማል። አንድ ጊዜ ሰው መውረድም ካለበት እያወረድኩ ልሂድ፣ ሪፖርት እንዳይበዛ። እሺ ወንድማችን ኢንጂነር ከየት ቤተ እምነት ነው የመጡት? ኦኬ አመሰግናለሁ። ማለት አሁን ክርስቲያን ነኝ። በፊት ወደ 7 ዓመት አካባቢ ፕሮቴስታንት ነበርኩኝ። ልክ ዩኒቨርሲቲ ስገባ አካባቢ ነው ቤተሰቤ ቅርብ ጊዜ ነው መጡትና እኔም ትንሽ ማወቅ የጀመርኩት ያው የአንድ ሰርች ታደርጋለህ ዩኒቨርሲቲ ትገባ ብዙ የፖለቲካ የሃይማኖት በጣም ብዙ እንትን ያለበት ነውና ያኔ ራሴ መፈለግ ጀመርኩ ማለት ነው። ትክክለኛ እውነት ማወቅ ጣርኩ ማለት ነውና አሁን ያለበት መነሻ እዛ ግቢ ጉባኤ ያገኘሁት እውቀት ነውና አሁን ክርስቲያን ነኝ በዚህ ሰዓት። መልካም ኢንጂነር እንኳን ክርስቶስ ረዶት እንኳን ወደ እውነተኛው መንገድ ተመለሱ። ያው በዙሪያ ያሉ ሌሎችንም ወንድሞችን ወደ እውነተኛው መንገድ ለመመለስ ጥረት እንደሚያደርጉ ተስፋ አደርጋለሁ። ኢንጂነር አዎ ግዴታችን ነው። ግዴታችን ነው። እኔ የምኖረው ሐዋሳ ነኝ እና ያው ግዴታ ነው። ግዴታ ነው። ቤተክርስቲያናችን ግዴታችን ነው። እሺ ኢንጂነር
በጣም ሪፖርት እየተደረገብኝ ስለሆነ ገስ ላይ ያለ ሰው ልቀንስ ነው እና ያው ሌላ ጊዜ ገብተው በደንብ እናወራለን። ለጊዜው አሁን ታች እንዲሆኑ ብዬ ነው። ኢንጂነር በጣም ነው የምናመሰግነው። ሌላም ጊዜ እንዳይጠፉ። እሺ ኦኬ። ወንድማችን ምስጋና መቼም እሳታችን በላኸው አንተ ተወዳጅ ወንድማችን ምስጋናዬ፣ ቶሎ ቶሎ እንድንል ፕሊስ፣ ለሌሎችም ወንድሞች እንደው በገባንበት ያሰደለ እንድንሰጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ምስጋና፣ ምናልባት ማታመን ከሆነ ለሚያምኑት እድል እንስጥ። እኔ አምናለሁ። ቅድም እንዳልኩ ያው ያነሳውን ሀሳብ ሳንጨርሰው ወደዚህኛው ሀሳብ እንግባ። አንድ ጊዜ ቶሎ ቶሎ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ትምህርቶቹን አንሳለን። አንዴ ቶሎ ቶሎ በል እሺ። ምስጋናዬ የኔ አባት፣ ሌሎች ሰዎች እድል እንሰጥ። ቅድም እንዳነሳሁት ነገረ ድነት ላይ ችግር እንዳለ፣ እሺ፣ በነገረ ድነት ትምህርት ላይ እሺ። ሌላ የምታነሱ አለ መሰለኝ፣ ቀጥል። እሺ፣ ሌላ በቃ እስቲ እንደ አንዱ ላይ እናውራና ነገረ ድነት እሺ። በነገረ ድነት ትምህርት ላይ ቤተክርስቲያን ምን ብላ የምታስተምረው ትምህርት ነው? ከመጽሐፍ ቅዱስ ውጭ ምን ብላ የምታስተምረው ትምህርት ነው? የትኛው ትምህርት ነው ከመጽሐፍ ቅዱስ ውጭ? አሁን ለምሳሌ በነገረ ድነት ላይ እንግዲህ ምን ብዬ ልንገርክ? እኔ አሁን ይሄ ነው ብዬ ብልክ ማስረጃ አንጣ ስትለኝ እኔ ደግሞ መጽሐፍ ቅዱስ የእናንተን መጽሐፍ በእጄ ላይ ስለሌለ ይሄ ነው ማለት አልችልም። አይናው ግን ስለማላክቶች ዙሪያ ማውራት ልንልህ የምንችለው ማስረጃ የምንልህ፣ ቆይ አንድ ጊዜ ምስጋና፣ ማስረጃ የምንልህ ለምን ይመስልሃል? ቤተክርስቲያን የማታስተምረውን ትምህርት ነው እያልክ ስለሆነ ማለት ነው። ባሉባልታ የምናስተምረው ትምህርት ከሆነ ግን እሰየው፣ አዎ እንዲህ ብለን እናስተምራለን። ኦኬ፣ ይሄ እኛ እንዲህ ብለን የምናስተምረው ትምህርት ከመጽሐፍ ቅዱስ ውጭ ነው? አዎ ነው ካልከን ማስረጃ ትሰጠናለህ። እኛ ማስረጃ እየሰጠን እናወራለን። ስለዚህ በነገረ ድነት ትምህርት ላይ እስኪ የነገረ ድነት ትምህርታችን ታውቋለህ ለመሆኑ? ከይቅርታ ጋር እስኪ የነገረ ድነት ትምህርታችን ምንድን ነው? እስኪ የኛ የክርስቲያኖች የነገረ ድነት ትምህርት ምንድን ነው? ምስጋና፣ እንደው በመጀመሪያ ታውቋለህ ለመሆኑ? እስኪ ንገረን። ማለት ምን ማለት ነው? ማለት የነገረ ድነት ትምህርታችን ምንድን ነው? ንገረን። እንዳትወጣ ፕሊስ፣ እንዳትወጣ ተወዳጅ ወንድማችን። መውጣት ከፈለክ መውጣት ፈልጌ ነው ብለህ ንገረኝ እንጂ እንደዚህ እንዳትወጣ። ስልክም ተደውሎልህ ከሆነ ፕሊስ ወደ ላይፉ ተመለስ። ዘለኩሎ ግብረ በረከት ስልጣን ወንድማችን ምስጌ አረው ወንድማችን ማለት ወይ ወዴት ጠፋብን? ጠፋብን እኮ ወዴት ሄድክብን? መውጣት ፈልገህ ነው? ምስጌ አንዳንዴ ለመውጣት ፈልገህ ነው? ማሉ ተጭን የወጣኸው? ምን ፈልገህ ነው ማሉን የተጫንከው? የስልክህን መሀሉን የተጫንከው ምን ፈልገህ ነው? እንትኑ በአንድ ስልክ ስለምጠቀም መጽሐፍ ላወጣ ፈልጌ ነበረ፣ ግን አላወጣልኝም። እንትኑ ወደ ውስጥ ሲገባ እንትን ስለሚያደርግ ቅድም እኮ እዚሁ ላይቭ ላይ ሆነ እኮ መጽሐፍ ቅዱስ እያነበብክልን ነበረ ምስጌ። ሳትወጣ ከላይ ሳትወጣ መጽሐፍ ቅዱስ እያነበብክልን ነበረ እኮ ምስጌ። ነው ትክክል ነው። ማለት እኔ አሁን 66ቱን መጽሐፍ ነው ያዝኩት በእንትን ማለት ነው። ማንሳት የፈለግኩት የነበረው መጽሐፍ ቅዱስስ ቅድም እኮ ላይቭ ላይ ሆነ ሳትወጣ እያነበብክልን ነበረ ምስጌ። ወዳጅ ወንድማችን እኮ ታዲያ አሁን ለምን ከላይ ትወጣለህ አንተ ሰውዬ? በልሽ የነገረ ድነት ትምህርታችን ምንድን ነው? የማታውቀውን ነገር አላውቅም በማለት ተባበረን። እሺ ጊዜ እንዳንፈጅ። የነገረ ድነት ትምህርታችን ምንድን ነው? ምስኪ ያው መጽሐፉ ይሄ ነው። በልገ እኔ ያነበብኩልህ ከዚህ ላይ ነው። ለዛ ነው እኔ ከስልኬ ላይ ስላለኝ ነው። ከዚህ ላይ ነበረ ታነብልኝ ነበረ። አንተ እንደዚህ ሸበላን እንዴ? አንዴ ጌታ ይባላል። እስኪ ወደ መብራቱ ዞር በል። እስኪ ወደ መብራቱ ከጀርባ ከሆነ ወደዛኛው ዙር
አይ ስልክን ይዘውዙ እነዚህ ላይ አድርግ። እሺ ምስጌ ምንድን ነው እሱ? ተቋረጠ ምስጌ ወይስ እኔ ነኝ የተቋረጥኩት? ምስጌ ችግር የለም። ምስጌ ያለ ተመለስክ? ኔትወርክ አስቸጋሪ ስለሆነ እኔ ያለው ከኋላ ያለው ጊታር ያንተ ነው? እስቲ አምጣው፣ እስቲ አምጣውና እስቲ አንድ ሙዚቃ ተጫወተልን። ምን ልጫወትልክ? እስቲ ደስ ያለ ድንግል ማርያም ደስ ይበልሽ የሚለውን ታውቀዋለህ? አውቀዋለሁ፣ ግን እንደዚህ ብዙም እንትን አልልም እንጂ ተቋረጠ። ሊንክ አድርጎ ስለፈጠራችሁ አምላክ ኧረ ፕሊዝ ኮፒ ሊንክ አድርጉ። ተው ግድ የላችሁም። ተው 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 ተው። አለው የኔ ተወዳጆች እሺ ምን ይመስላል? ይሰማል ወይስ እኔ የለሁበትም?